ቤተሰቦች ዛሬ ደግሞ የቤት ውስጥ የልብስ ማሽናችሁን አይጥ ቆራርጦባችሁ እና መስመሩ እንደነበረ መተካት ላቃታችሁ ሰዎች እንዴት አድርጋችሁ መስመሩ እንደነበረ ማድረግ እንደምትችሉ ነው። ይሄ ቪዲዮ ለብዙ ሰዎች ይጠቅማቸዋል። ምክንያቱም ይሄኛውን መስራት ይሄኛውን ባለሙያዎች ብዙዎቹ የሚከብዳችሁ ሰዎች አላችሁ። ክፍለ ሀገር ላለ አዲስ አበባ ላለ እንደዚህ አይነት ችግሮች ቢያጋጥማችሁ የቤት ውስጥ እንዴት አድርጋችሁ ማስተካከል እንደምትችሉ ማሳያችሁ። በመጀመሪያ ይሄ ባለ 3 ያው ይሄ መስመሩ እንዳለ ነው። ይሄ መስመር ያው የተወሰነ ግማሹን ቀርቶ ከሆነ የተወሰነ ካለ ይበቃል። በመቀጠል የምታዘጋጁት እቺ ካፓስተር ትባላለች። ካፓስተር እዚህ ጋር የራሱ ሆነ ማይክሮፋራድ ወይም የራሱ ሆነ የካፓስተር አቅም ስላለ ተጻፈ ስላለ እንዴት አድርጋችሁ ግን መስመሩ እንደምትሰጥሩ ማሳያችሁ። ይሄኛው ካፓስተር ያስፈልጋል። ከዛ ታይመር ያስፈልጋል። ይሄኛው በውስጥ በኩል መጥቶ ያለ ሶኬት ነው ብለን እናስበው። እቺኛው ማለት ነው። ስለዚህ እቺኛውን ሶኬት እንዴት አድርገን እዚህ ላይ መስመር ለምንሰጠው ብለን አብረን ብናይ ጥሩ ነው። እዚህ ጋር የምታዩት እዚህ ጋር ኒውትራል አለች። እቺኛው 3 ገመድ አለ። ከሶስቱ እቺ ብጫው ምንም ጊዜ ግራውንድ ነች። እቺ ሁለት ነች የምትተርፈው። ከሁለቱ እዚህ ጋር ሰማያዊን በሰማያዊ እናስራለን። እዚህ ጋርም ሰማያዊ ክር አለ። ይሄ ዋና ገቢ ይባላል። ሁለቱም ዋና ገቢ ስለሆኑ እነዚህ ሁለቱንም አንድ እናስራለን ማለት ነው። እዚህ ጋር አንድ እናስራታለን ሁለቱንም ማለት ነው። በመቀጠል እቺኛው ፌስ ትቀራለች ከዋና ሶኬት ለሚወጣው ማለት ነው። ከዋና ሶኬት ለሚወጣው ደግሞ እዚህ ጋር 3 ገመድ አለ። እነዚህ 3ቱ ገመዶች እዚች ጋር ያለችዋን አንዷን በአንድ ለየብቻ ያለችዋን እቺ አንዷን እዚች ጋር ፌዝ ላይ እናስራታለን። እዚህ ፌዝ ላይ እናስራታለን። በመቀጠል የቀራችሁ ደግሞ ምንድነው? እዚህ ጋር ይሄው ከሞተር የሚወጣውን አንደኛውን ለአንዱ ሰጥቻለሁ። ከማብሪያ ማጥፊያ የሚወጣውን አንደኛው እቺ ለብቻ ያለችዋን እዚህ ጋር ለፌስ ሰጥቻለሁ። ስለዚህ የሚቀረው ይሄ ሁለቱም ከሞተር የሚወጣና ሁለት ከማብሪያ ማጥፊያ የሚወጣ ሁለቱም አንዳንድ ይቀራል። እነዚህ ሁለቱ ቢቀያየሩ ምንም አይነት ችግር ስለሌለ እዚህ ጋር አንደኛውን አስራታለሁ። አያችሁት አይደል? እቺኛውንም አንደኛውን አስራታለሁ። በቀላሉ ነው። የቤት ውስጥ አይጥ ቢቆራርጥባችሁ እንዴት አድርጋችሁ ማስተካከል እንደምትችሉ ነው። እዚህ ጋር የዩቲዩብ አካውንት ሊንክ አስቀምጥላችኋለሁ። ተለቅ ያለ ስራ ወይም ረጅም ሰዓት ያለው 20 ደቂቃ 30 ደቂቃ ያለውን ቪዲዮ ሰራላችኋለሁ። እነዚህ ደግሞ ሁለቱንም አንዳንድ ሰጥተዋል ልበል። አሁን የሚቀረው እቺ ካፓስተር ነች የምትቀረው። እቺኛው ደግሞ የማሻ ክፍል እቺኛው ብትሆን ሁለቱም የማሻ ክፍል ሁለቱም ነው ብለን ብናስብ 4 ክር ነው ያለው ካፓስተር ላይ 4 ክር ነው ያለው። ከአራቱ ሁለቷ የማሻ ክፍል ነው ብለን ብናስብ ይሄው እዚህ ጋር ደግሞ ሁለቱም አብረን ደርበን ያሰርነው አይደል? እነዚህም ቢቀያየሩ ምንም አይነት ለውጥ የሚያመጣ ስለሌለ አንዳንድ እናስረዋለን። እዚህ ጋር አንድ ይሄው እዚህ ጋር አንድ ቦዲ ላይ ማሰር አይከብዳችሁም ብዬ ነው እዚህ ጋር ዋናው መስመሩን ማሳያችሁ። በመቀጠል እነዚህ አንዳንድ ይሄው ለማሻ ክፍል ሲሆን ይሄው ከማብሪያ ማጥፊያ የሚወጣው ሁለቱንም እንደዚህ 3 አድርጌ ያሰራዋለሁ ማለት ነው። በመቀጠል እንሞክራለን ማለት ነው። አሁን ይሄ በትክክል ያሻል አያሽም ብሎን አብረን ያለን። ስለዚህ እቺኛው መስመር በትክክል ስለሰጠነው አያሻው ያው ነው ወደ ሁለቱም ይሰራል። አሁን ወደዚህ እያሽከረከረ ነው። ወደዚህ ደግሞ ትንሽ ቆይቶ ሰዓቱን የራሱን ሰዓት ጠብቆ ወደዚህ ይመልሳል ማለት ነው። ወደዚህ መመለስ ጀምሯል። ስለዚህ እንደዚህ ቀላል ያሉ ቲፖች እንደርሳችሁ ከፈለጋችሁ ይሄን አካውንት ላይክ፣ ሼር፣ ፎሎ ማድረጋችሁን አትርሱ። አመሰግናለሁ። መልካም ምሽት።